ለምንድን ነው ጦርነት የፈለጋችሁት? ምንድነው ምክንያታችሁ? ምን አደረገ ነው የምትሉት? መንግስት ለምን ልማት ሰራ? ለምን ሀገሪቷን አሻሻለ? ምንድነው ምክንያታችሁ? ለምን ተማረ ትምህርት ቤት ተማሪዎች ለምን ይማራሉ ብላችሁ ይኸው ጎንደር ቦምብ ወርወራችሁ በጣም ጎበዝ ልጆች የሕክምና ተማሪ ልጆችን ገደላችሁ። ፋኖች በየትምህርት ቤቱ 2 አመት ሆነው ይኸው ስትገሉ ዶክተር አስተማሪ እንዳለ የተማረን ሰው ስትዘርፉ ስትገሉ። ለምንድነው ታዲያ አብይን ይውረድ የምትሉት? ምን ያደርጋችሁ? አልገባኝም። ቴዲ አፍሮ ለምንድነው ዘፈን ያወጣው? ሀገሪቷ እንደ ሊቢያ እንድትሆን እሱ ነው ፍላጎትክ? አረ በእናታችሁ መልሱልኝ። አረ ተው ይሄን ነገር መልሱልኝ፣ ግራ እየገባኝ ነው።